በዛሬዋ ኢትዮጵያ እንዴት ማሸነፍ ይቻላል? እስቲ እውነቱን እንነጋገር። በዛሬዋ ኢትዮጵያ ወጣት ወንድ መሆን እንዳሁኑ ከባድ ሆኖ አያውቅም። የቤት ኪራዩን፣ የምግብ ዋጋውን፣ የኑሮ ውድነቱን ስታየው መሬቱ ከእግርህ ስር የሚሸሽ ነው የሚመስለው። ነገሮችን አይቶ ተስፋ መቁረጥ፣ አገር ጥሎ መውጣት ብቻ ነው መፍትሄው ብሎ ማሰብ በጣም ቀላል ነው። ነገር ግን ተስፋ መቁረጥ አማራጭ እንዳልሆነ ልነግርህ እፈልጋለሁ። ነገሮች በራሳቸው ጊዜ እስኪሻሻሉ መጠበቅ የማሸነፊያ መንገድ አይደለም። አዎ፣ ኢኮኖሚው ከባድ ነው፣ ችግሮቹ እውነተኛ ናቸው። ነገር ግን ያንተ አቅም ከኑሮ ውድነቱ በላይ እውነተኛ ነው። ዛሬ የምናወራው እንዴት በሀገርህ ውስጥ ማትረፍ፣ መገንባትና ትልቅ ውጤት ማምጣት እንደምትችል ነው። አንደኛ፣ ስለ ስራ ያለህን አስተሳሰብ ቀይር። ለረጅም ጊዜ ስራ ማለት ዲግሪ ይዞ ቢሮ መቀመጥ፣ የመንግስት ወይም የድርጅት ደሞዝ መጠበቅ እንደሆነ ተነግሮናል። በከፍተኛ የዋጋ ግሽበት ወቅት ቋሚና ትንሽ ደሞዝ ወጥመድ ነው። በየወሩ የመግዛት አቅሙ ይቀንሳል። ከስራ የሚያርቀንን ከንቱ ኩራት መስበር አለብን። ለኢትዮጵያውያን ወጣት የሚናቅ የስራ ዘርፍ የለም። ዙሪያህን እይ። ገንዘቡ የት ነው እየተንቀሳቀሰ ያለው? በሎጂስቲክ፣ በዲጂታል አገልግሎቶች፣ በከተማ ግብርና፣ በደላላነትና በትናንሽ ንግዶች ውስጥ ነው። ዲግሪ ይዘህ ስራ እየጠበቅክ ቤት የምትቀመጥ ከሆነ ውድ ጊዜህን እያባከንክ ነው። ካለህበት ጀምር። እጅህን ተጠቀም፣ ስልክህን ተጠቀም፣ አገልግሎት ሽጥ ወይም ሻጭና ገዢን አገናኝ። ኩራትህን ትተህ የገንዘብ ፍሰቱን ተከተል። ሁለተኛ፣ የዲጂታል ለውጡን ተጠቀምበት። እኛ ያለን ትልቁ ዕድል የሀገራችን የዲጂታል መዋቅር በፍጥነት ማደጉ ነው። የኢትዮ ቴሌኮም እና ሳፋሪኮም መስፋፋት የቴሌብርና የዲጂታል ባንኪንግ አገልግሎት የዕለት ተዕለት ህይወታችን አካል ሆነዋል። ኢንተርኔት ለሁሉም እኩል እድል ፈጥሯል። ስማርት ስልክ ካለህ በኪስህ ውስጥ ትልቅ ዩኒቨርሲቲ እና ገበያ ይዘሃል ማለት ነው። የኢንተርኔት ዳታህን ቲክቶክ ላይ ለመንከራተት ወይም ቴሌግራም ላይ በፖለቲካ ለመናቆር ብቻ አታጥፈው። ከፍተኛ ዋጋ የሚያወጣ ክህሎት ለመማር ተጠቀምበት። ግራፊክስ ዲዛይን፣ ዲጂታል ማርኬቲንግ፣ ኮዲንግ ወይም ቪዲዮ ኤዲቲንግ ተማር። የዲጂታል ዓለም ውበቱ አዲስ አበባ፣ ሐዋሳ ወይም ባህር ዳር ሆነህ ችሎታን በዓለም ዙሪያ ላሉ ደንበኞች በመሸጥ የውጭ ምንዛሬ ወይም የተሻለ ክፍያ ወደ ኪስ ማስገባት መቻልህ ነው። ገቢ ከገበያው ዋጋ በላይ በፍጥነት ካደገ የኑሮ ውድነቱን ሊያሸንፍ አይችልም። ሶስተኛ፣ ውሎህን ተመልከት። በየቀኑ ከማን ጋር ነው የምታሳልፈው? የምታሳልፍበት ስብስብ በቀን 4 ሰዓት ስለ መንግስት የሚያማርር፣ ጫት የሚቅም ወይም ኳስ እያየ ገንዘብ የለም የሚል ከሆነ ያንን ስብስብ መቀየር አለብህ። የኑሮ ውድነት ግለሰብን ያደቃል፣ ነገር ግን በጠንካራ ስብስብ ፊት ይፈረካከሳል። እንደ ኢትዮጵያውያን ወጣት ወንዶች እውነተኛ ወንድማማችነትን መመለስ አለብን። ገንዘባችሁን አስተባብሩ። ትናንሽ የቁጠባና ኢንቨስትመንት ክለቦችን ጀምሩ። ከእናንተ አንዱ ሀሳብ ካለው ሶስታችሁ ደግሞ ጥቂት ቁጠባ ካላችሁ አጣምሩት። አብራችሁ ትንሽ ስራ ጀምሩ። የቤት ኪራይ ተጋሩ። መረጃና እውቀት ተለዋወጡ። ብቻህን ለመትረፍ አትሞክር። በቡድን መስራትን መማር አለብህ። ኢትዮጵያ በሺዎች የሚቆጠሩ ዓመታት ፈተናዎችን ያለፈችው ህዝቦቿ ብርቱ ስለሆኑ ነው። ነገር ግን ብርታት ማለት ዝም ብሎ መከራን መቀበል ማለት አይደለም። መላ መፈለግና መለወጥ ማለት ነው። በእውቀት፣ በጠንካራ ስራና በዲሲፕሊን መታገል ማለት ነው። አሁን ያለው ችግር ወይ ይሰብርሃል ወይ ደግሞ ካንተ ውስጥ ምርጡንና ጠንካራውን ማንነትህን ያወጣዋል። የኑሮ ውድነቱ ወጣትነትህን፣ ጉልበትህንና የወደፊት ህይወትህን እንዲሰርቅ አትፍቀድለት። ነገ ጠዋት ስትነሳ እቅድ ይኑርህ። አዲስ ክህሎት ተማር። አገልግሎት ስጥ። ጊዜ የሚያባክኑ ነገሮችን ቀንስ እና ከወንድሞች ከጓደኞች ጋር አብረህ በህብረት ገንባ። የዚች ሀገር ሞተር አንተ ነህ። አንተ ስትንቀሳቀስ ሀገሪቱም ትንቀሳቀሳለች። ስለዚህ ወደ ስራ ግባ፣ ወደ ስራ ግቡ፣ ወደ ስራ እንግባ። ወንድሜ፣ ቪዲዮ ከተመቸህ ላይክ እና ሰብስክራይብ አድርግ። በሚቀጥለው ቪዲዮ እንገናኛለን። በርታ።